ኢምቡት ነው። እባክህ ይህ ነገር የምር ነው። ስለምንድን ብታወራው? አዳምጠኝ። አንተ ጀግና እንደሆንክ አውቃለሁ። ሞታል። አንተ አህያ प्लीज सबकराई सर ከዚህ ሰውዬ ልብ ማውጣት በጣም ቀላል ነው። ምክንያቱም የ15 ዓመት ልምድ አለኝ ልብ በማውጣት። በመጀመሪያም ይህን ቆሻሻ ልብ መጣል አለብን፣ ምክንያቱም አዲሱን ልብ ስለምናስገባ። ዋው በጣም የሚገርም ልብ ነው። ሃሃ እንዴ እየወደቀ ነው። ወይኔ እንዴ ግማሽ ሚሊዮን ብር የወጣበት ልብ እኮ ነው። አረ ጨረሱት። አሁን ምን አባቴ ሊወጣኝ ነው? የሆነ ነገርማ ማድረግ አለብን። ሃሃ እኔ ዶክተር መላላጣም አንድ ልብ አግኝቼልሃለሁ። እስቲ እንስፋው። የመስፋት የብዙ ዓመት ልምድ አለኝ። ምንም ሳላይ ነው የምሰፋው። ሃሃ በመጨረሻም ጨርሰናል። እንኳን ወደዚህ ዓለም በሰላም መጣክ፣ በሰላም ተነሳክ። እንዴ ድምጽክ ይቅርታ። እኔ ተረዘን ማንም ሰው አይነካኝም። ያ እንዴ በሰላም መጣክ። በቀላሉ አንተን እንደዚህ ነው መፈታክ። አሁን ቀጥታ ወደ ቤት እንዴ ዝንጀሮ ምንም አታደርገኝም። እንዴ እንስሳቶቹ ላይ እየተጫወተባቸው ነው። አንተ እዚህ ምን ትሰራለህ? ናውጣ እንዴ ዋው ደስ ሲል ኤርፖርት ደርሰናል። እንዴ እዚህ ጋር ነው የሚሰለፉት፣ ግን ደስ ይላሉ። እና ፓስፖርት ያስፈልጋል በሚገባ። እኔ ፓስፖርት አለኝ። እንዴ ፓስፖርትስ አይሆንም። የት ገባ? ወይኔ ምን ሊወጣኝ ነው? አባቱ ፓስፖርትን አሳየኝ እስቲ። እንዴ አንተ አይደለ? አረ ምን አባቴ ሊወጣኝ ነው? ፓስፖርት የማን ነው ፓስፖርት? እስቲ እንየው። ዋው እንዴ የወንድ ፓስፖርት። ምንድነው የወንድ ፓስፖርት? እሺ ታዲያ ምን ላደርግ ነው? አሪፍ ሀሳብ መጥቶልኛል። እኔ ራሴን ወንድ ማስመሰል አለብኝ። እነዚህ ያስፈልጉኛል። እናም ወደ ስራ እንግባ። በመጀመሪያም ጸጉሬን መቁረጥ አለብኝ። ይሄን ነገር በጥንቃቄ ነው ማስመስለው። ጥቁር ቀለም እናድርገው እስቲ ጸጉሬን። ዋው ጺም እናድርግ። በቃ ቁጭ እሱ መስያለሁ። ማነው ይኸው ፓስፖርቴ። አምጣው እስቲ። እንዴ ትመሳሰላላችሁ? አትመሳሰሉም? ትመሳሰላላችሁ? ኧረ አትመሳሰሉም፣ ግን ትመሳሰላላችሁ። ማለፍ ትችላለህ። አመሰግናለሁ። ፖሊሶች ወደዚህ ኑ። ተጠርጣሪው ተይዟል፣ በቁጥጥር ስር ውሏል። እጅ ወደ ላይ። ምንድነው? እኔ ምን አደረኩኝ? መጀመሪያ ማን ተንቀዥቀዣለሽ? እንዴ አሁን በሚገባ ቤት ደርሻለሁ። እንዴ ቁልፉስ የቱ ጋር ነበር ያስቀምጠው? አረ ቁልፉ በጣም ነው የሚያናድደው። ሄሎ ቁልፍ ጠፍቶብኝ ነበር። እንዴ ከመቼ ደረሰ? አቤት የትኛው ቁልፍ ነበር? የዚህ ነው። እንደዚህ አይነት በር በጣም ብዙ ጊዜ ከፍቻለሁ። በጣም ቀላል ነው ለኔ። ዋው በጣም ጎበዝ ነህ። እና ማዘር እንዳልኩት ነው 35 ዩሮ ብቻ ነው። 35 ዩሮ ብቻ በጣም ቀላል ነው። ቆይ እኔ ልክፈት። እንዴ 1 ሳንቲም ብቻ ነው ያለኝ እኮ። እና እኔ ምን አገባኝ? ቆይ አንዴ እዚህ ጋር ያስቀምጥኩት ሀብት አለኝ፣ ብዙ ብር አለኝ። ካስታወስኩት ቁጥሩ ይሄ ይመስለኛል። እንዴ አይደለም። እሺ ታዲያ ምንድነው? ቆይ እኔ ከፍትልሻለሁ፣ አታስቢ። እሺ አትጨናነቂ። ይሄንን መክፈት ለኔ ቀላል ነው። ሃሃ አየሽ፣ አንተ ጀዝባ ሸወልኩ እኮ። እኔ ብሩ ልሰርቅ ነው የመጣሁት። እንዴ የሰው ቤት ነው ያለሁት እንዴ? አንተ ጀዝባ ቆይ ጠብቅ። ወይኔ አሁን ምን አባቴ ሊውጠኝ ነው? ያው እስር ቤት ነዋ አንተ አህያ። ኧረ ሲያስጠላ። እስኪ አልፈልኝ ግን ይሄን ስራ መስራት። እንዴ ምንድነው ይሄን ቤት ያበላሹት? በጣም ያናድዳሉ። አሁን ወደ ስራ ልግባ። ሲያስጠሉ። ምንም ቢሆን ግን ስራ ማክበር አለብኝ፣ ምክንያቱም ስራ ክቡር ነው። ምንም እንኳን የጽዳት ሰራተኛ ብሆንም ግን አንድ ቀን ያልፍልኛል፣ ምክንያቱም ስራ ወዳለሁ። አሁን በመጨረሻም ጽዳቴን ጨርሻለሁ። እንዴት ያምራል። ቆይ ግን ይሄ ዜና ብቻ ነው እንዴ ያለው? ልቀይረው። እንዴ ሪሞት አይሰራም? ምን ሆኖ ነው? ድንጋይ ጨርሶ ነው? ስራ እንዴ ኳሌ ምንድነው የሚፈነዳው? ወይኔ ጉዴ ሳይፈላ ከዚህ ጋር ሊድ ዛሬ ለንጉሱ ለየት ያለ ምግብ ነው የምሰራለት። ይህ ምግብ እንደሚወደው አልጠራጠርም። ምግቡንም በጥንቃቄ ነው መስራት ያለብን። አሁን ወደ ንጉሱ እንሰድለት። ንጉሱ ሆይ ምግቡ ደርሷል። አሁን ይህ የእርሶ ምግብ ነው። እንዴ ሲታይ ለየት ያለ ምግብ ይመስላል እና ጣዕሙም በጣም ጣፋጭ ነው። እንዴ
አነቀኝ ንጉሱ። ኧረ አነቀኝ ሞትኩኝ። እንዴ ንጉሱ ሞተ እኮ። ኧረ ንጉሳችን ሞተብን እኮ። የኔ ውድ ባል፣ ወይኔ ተነስ፣ ኧረ ተነስ። እየቀለድኩባቸው ነው። ዋው የንጉሱ ቀልድ። እንዴ ንጉስ የቀለድክ ነበር እንዴ? አረ ምን አይነት የሚከብድ ሻንጣ ነው! ኦሄ እንዴት የሚከብድ ሻንጣ ነው! በጣም ያስጠላ ሻንጣ ነው። እናቱ ልርዳሽ? የዚህ ቤት ሰራተኛ ነው። የዚህ ቤት ሰራተኛ ነህ? አዎ በሚገባ። እንድረዳሽ ከፈለሽ እኔ አደርስልሻለሁ። ደስ ይለኛል። እዛ መኪና ውስጥ አስገባልኝ እባክህ። የቱ ጋር? ይሄኛው ነው መኪናው ውስጥ አስገባው። በር ልክፈትልህ? እና ካልከፈትሽው ኬክ በኩል አስገባው። ስቀልድ ነው። አረ ሻንጣው ሲከብድ እና ሂሳብክ ይሄኛው ነው። ወሰደው ሁሉ። እንዴ ይሄ ሁሉ ብር በህይወቴ ተከፍሎኛ አያውቅም። ኬት አመጣሽ እንዴ? ከባንክ ቤት ዘርፋ ነው እንዴ? እሺ ምን አባቴ ሊውጠኝ? ያው እስር ቤት ነው። አረ እንዴ አንተ አህያ! አረ ሲያስጠላ። እና የኔ ውድ እስካሁን መጋባታችንን አላመንኩም። አቦ ሲያምሩ። እና የኔ ውድ አታስቢ፣ ደስ እያለኝ ነው ቀለበት የማደርግልሽ። እንዴ ቀለበቴስ? ወይኔ ትገባ። አንዴ እባክሽ እዚሁ ጠብቂኝ፣ መጣው። ዋው ከዚህ የዳይመንድ ቀለበት ነው እንገዛላት። እንዴ ብርም የለኝም። ሳሳዝን። አንድ ሀሳብ አለኝ፣ እሱም ማከናወን አለብኝ። እዚህ ነው አይደለ ወርቅ ይገኛል አሉኝ። ዋው ትንሽ መልፋት አለብኝ። ዋው ምንም ሳለፋ ወርቁን አገኘው ማለት ነው። ብዙ ቢያደክምም ግን በጥንቃቄ ይሄን ቀለበት መስራት አለብኝ። ዋው ሲያምር! የኔ ውድ ቀለበቱን ይዤ መጥቻለሁ። እንዴ ውዴ ተመችቶሽ ነው እየሄድሽ ያለሽው? አዎ የኔ ውድ፣ ግን መቼ ነው የምንደርሰው እዛች ጋ? ቆይ ግን ወዴት ነው እየሄድን ያለ ነው የኔ ውድ? አይታየም እንዴ? እዛች ጋ ነው የምንሄደው። እሺ የኔ ውድ። አረ የኔ ውድ እስክንደርስ ጨንቆኛል። ማፍጠኛ ካለቅ አፍጥ ነው። እሺ ያልኩሽ እኮ የኔ ውድ። እንዴ ቆይ ልንጋጭ እኮ ነው። አረ አቁመው! አረ ልንጋጭ ነው። በእናትህ ቶሎ በል አቁመው! አረ አቁመው! ወደ ላይ እንዲሄድልን ክብደት መቀነስ አለብን። አረ ተጋጨ! እየሞከርኩ እኮ ነው የኔ ውድ። ቆይ አንድ ሀሳብ አለኝ፣ የመጨረሻ። እኔ ልውረድ በቃ። አይሆንም፣ አንተም ማጣት አልፈልግም። ግን እሺ በቃ አድርገው። ቻው በቃ የኔ ውድ። አይሆንም። እንዴ በሰላም ወጣልኝ። ዋው ደስ ሲል። እና ኳሳችንን እንጫወት። ያ እስቲ ዛሬ ስራ ቶሎ ልግባ። እንዴ ኬክ ማነው እዚህ ጋር ያስቀመጠው? እኔ በጣም ነው ኬክ የምወደው እኮ። መርዙ ይኖርበታል እንዴ? አይኖርበትም እባክህ፣ ዝም ብዬ ልብላው። አረ ሌላም ኬክ ማነው እኮ ዛሬ ያስቀመጠልኝ? ደስ ሲል። ኬክ ጣፋጭ ነገር እኮ ነው፣ እወደዋለሁ። አቦ ሌላም ኬክ ደስ ሲል። እንዴ ትልቁ ኬክ! ይሄ ከሁሉም ይመቻል መሰለኝ። ቢያንስ ላይኛው ፎቅ ላይ እስኪደርስ ድረስ ይበቃኛል። ይሄማ ከሁሉም ይለያል፣ በጣም ትልቅ ነው። የቱ ጋር ነው ያለሁት? እንዴ ሊጥሉኝ ነው እንዴ? ገደሉኝ! እኔ ባትማን አድነዋለሁ፣ አታስብ። እንዴ በህይወት አለው ማለት ነው? ዋው! እንዲገደል የፈለኩት ሰው ሞቷል። ጣፋጭ ኬክ ነው። አዳምጠኝ ዶክተር፣ ለሁሉም ነገር አመሰግናለሁ። እና እኔ ደህና ነኝ። እኔ እኮ ጀግና ነኝ፣ ድመትም ነኝ። ይሄን አታውቅም እንዴ? ነገራቶች ሊመስሉ ይችላል። እኔ ግን ፑሲን ቡት ነኝ። እባክህ ይህ ነገር የምር ነው። ስለምን ድብተሮ? አዳምጠኝ። አንተ ጀግና እንደሆንክ አውቃለሁ። ሞታል። ዶክተር እባክህን በቃ። እኔ እኮ ፑሲን ቡት ነኝ። ተረጋጋ እንጂ። ይኸው ተመልከት፣ እኔ እኮ ድመት ነኝ። ምንም ልሆን አልችልም። ማሰብ የለብህም እኮ ዶክተር። እስቲ በደንብ ንገረኝ፣ ስንቴ ሞተሃል? አላቅም። ብዙ ጊዜ እንደዚህ ለሞት የቀረብኩባቸው ጊዜዎች ነበሩ። ይኸውልህ ዘና በል ዶክተር። ይኸውልህ አዳምጠኝ። አሁን አንተ እኮ ጡረታ መውጣት አለብህ። ከዚህ በኋላ ከሞትክ ሞትክ ነው። ማ እኔን ነው አይደል ያወራው? እኔ እንጃ ብቻ። የሰፈሩ ጀግና እንደሆንኩ ማንም ሰው
ቆይ እንዴ እንደዚህ አይነት ዋጋ አይቻላቅም። ይህን ሰውዬ ለመግደል $5000? ይህን ሰውዬማ እኔ ነኝ የምገድለው። እንዴ እዚሁ ነው እንዴ ያለው? እንደዚህማ ከሆነ ስራችን ቀለለ። ራሱ ነው አይደል? $5000 እያሰብን እንገለዋለን። አለምኩት። ልገለው ነው። ኢላማይን ላስተካከል። የመጀመሪያ ጥይት እንዴ ገሎኝ ነበር። የተሳሳተ ሰው ገደልኩ። እንዴ በቃ $5000 አጣው ማለት ነው። አሪፍ ሀሳብ አለኝ እኔ። ማንም አላየማ። አስመስለን ማሳለፍ ከኛ የሚጠበቀው ደግሞ ላይ ጎበዝ እንደሆንኩ ማንም ሰው አያውቅም። ቁጭ ራሱን እኔ የከተማ ወጣት ወንበዴዎችን በመግደል አንደኛ ነኝ። እባካችሁ ሂሳቤን ስጡኝ። የገደልኩት ሰውዬ ነው እንደ ከንቲባው። ወይኔ ተበላው። አንተ አህያ